እንዴ አው እንዴት ነሽ? ምን ትሰሪያለሽ እዚህ? ምንድነው ነገሩ? ትተዋወቃላችሁ እንዴ? ይሄው እንዴና? አው አንድ ኮሌጅ ነው የምንማረው። አው እዚህ ምን ትሰሪያለሽ? ማለቴ እዚህ እንዴት ተገኘሽ? እንዳጋጣሚ እኮ ሰፈራችሁ ሰው ልጠይቅ መጥቼ ያው ወራይ ግዴታ ላይ ሆኜ መጸዳጃ ፈልጌ ቤታችሁ አንኳኳ። የሚገርም አጋጣሚ ነው። ነይ ልጅ ወደ መጸዳጃ ግቢ ያውልሽ። እሺ ሂጂ፣ መብራቱን አብሪው። ግን አሁን የምነግርሽን ነገር አደራ ለማንም ሰው ትንፍሽ እንዳትሽ። አንተ ደግሞ እንዴት እኔ እናንተን ነገር ሄጄ አወራለሁ? በቃ እንደዛ ከሆነ ተስማምተናል ማለት ነው። ከዚህ በኋላ ነው ያንቺ ይሆናል ማለት ነው። ግን ቆይዮ ይሄ ነገር የሚሆን ይመስላል። አንቺ ደግሞ እኔን እመኚኝ አልኩሽ እኮ። እሺ አዎ እኔን እንደሱ ስታምኚኝ ነው ደስ የሚለው። ይኸውልሽ ከዚህ በኋላ የነገርኩሽን ነገር በቀጥታ ታደርጊያለሽ። እሺ ቆይ ቤታችሁ እመጣለሁ፣ እናታችሁን እተዋወቃለሁ። ይኸውልሽ አደራሽን ታዲያ ስትተዋወቂያት ስነ ስርዓትሽን ይዘሽ መሆን አለበት። ለሱ አታስብ፣ አንተ አድርግ ያልከኝን ሁሉ አደርጋለሁ። ይኸውልሽ ደግሞ በእርግጠኝነት እናቱ ከወደደችሽ አይኑን ሳያሽ ይቀበልሻል። እርግጠኛ ነኝ ዮቤ። አንቺ ደግሞ ችግርሽ ሁሌ ይሄ ነው። በቃ እኔን እመኚኝ አልኩሽ አይደል እንዴ? አምኛለሁ እኮ ሰላም ንቀርቺ እኮ አይደለም። እና ምንድን ነው ግን በአጋጣሚ እሷ ባትወደኝና እሱ ይባስ ቢጠላኝስ? በእርግጠኝነት ደግሞ እናትየዋ 100% ትወድሻለች። እሷ ወደደችሽ ማለት ደግሞ ናኦድ ያንቺ ሆነ ማለት ነው። እርግጠኛ ነህ ግን የምርህን ነው? ሀዊሙች እሷ ካልወደደችሽ እኔ እቀጣለሁ። እሺ አንተ ካልክ በቃ አደራሽን ሁሉም ነገር እንደተባባለው መሆን አለበት። እሺ ወይኔ እኔ ልጅ እንዴት የምታምር ልጅ ናት! በጣም እንጂ አክስቴ እንዴት ቆንጆ ልጅ ናት። አይሻት አይደል እንዴት እንደምታምር። ወይኔ ደግሞ እኮ የደህና ቤተሰብ ልጅ መሆኗ ከስነ ስርዓቷ ታስታውቃለች። ያ አክስቴ ብታይ ስነ ስርዓቷ፣ በትምህርቷ ጎበዝ አስተዋይ ልጅ ናት። ገና እንዳየዋት ለናኦድ ነበር የተመኘሁለት። ግን እሱን ታውቂዋለሽ፣ ፈዛዛ ነገር ድንዝዝ ያለ ነገር ነው። እችን የመሰለች ቆንጆ ልጅ አይገርምሽም? ታውቂዋለሽ፣ እሱ ፍዝዝ ያለ ድንዝዝ ያለ ልጅ ነው። አይነቃም። ሁሌ እንዳነቃወት ነው። እኔ ግን እሱ ያው አይለወጥም። ይኸውልህ እኔ ልጅ እንኳን አንተ ኖርክልኝ እንጂ እኔ ማድረግ ያለብኝን ነገር እኔ አውቃለሁ። ለኔ ተወው። ጎሽ እማዬ ይኸውልሽ አንቺ ብቻ ቆፍጠን በይና የሚደረገውን ነገር አድርጊ። እሺ እሱ እንደሆነ ፈዟል። ለኔ ተወው። እኔ የሚደረገውን ነገር ሁሉ እኔ አደርጋለሁ። መቼስ እዚህ ድረስ ደርሼ ፍርሃት የሚባል ሊያገኘኝ አይገባም። በድፍረት እዚህ ጋር መጥቻለሁ። ስለዚህ ሰተት ብዬ እናትየው ልብ ላይ ነው መንገስ ያለብኝ። በእውነት እግዚአብሔር ይስጥልኝ። እናንተ ባትኖሩ ኖሮ ምን እንደሚውጠኝ አላውቅም። አመሰግናለሁ። ይሄ እኮ ምስጋና የሚያስፈልገው አይደለም፣ ግዴታችን እኮ ነው። እሺ ማዘርዬ፣ በቃ አሁን ስለጨረስኩ ልሂድ። በቃ እንደዛ ከሆነ ማስከበር ልሸኝሽ። እንዴ ኧረ በፍፁም አይሆንም። ነይ ልጅ። ኧረ ነይ ቁጭ በይ። ሻይ ቡና ብለሽ ነው የምትሄጂው? እሺ ቁጭ በይ። እሺ ማዘር፣ ግን አይገባም ነበር እኮ። ኧረ በፍፁም የእኔ ቆንጆ። እማዬ የራሷ ፕሮግራም ይኖርባታል እኮ አታስጨንቂያት። በቃ ምንም ፕሮግራም ቢኖራት አንድ ሲኒ ቡና የምትጠጣበት ጊዜ አታጣም። ደግሞ አንድ ግቢ እንደምትማሩ ሰምቻለሁ። ጓደኞችሽ ቤት መተሽ ሻይ ቡና ሳትይማ በፍጹም አትሄጂም። ውያዊ አላወቅሻትም ማለት ነው አክስቴን። ይኸው አንዴ ችክ ካለች ችክ ነው። በቀላሉ የምትፋታ አይነት ሰው አይደለችም። ላንቺም ቢሆን ደግሞ ሻይ ቡና ማለቱ ይሻልሻል አይደል? እንደሱ ይሻላል። የምትቸኩኝ ከሆነ ግን አትጨናነቂ፣ መሄድ ትችያለሽ። አይ በእርግጥ ምንም የሚያስቸኩለኝ ነገር የለም። በዛ ላይ ማዘር ከሚቀየሙኝ ጠጥቼ ቦጣ ይሻላል ካልሽሽ። እንደሱ ነው እንጂ እኔ ልጅ እኔ ልጅ ቤቴ እንግዳ መጥቶ ውሃ እንኳን ሳይጠጣ ሲሄድ ይጨንቀኛል። በፍጹም አይሆንም። እሺ ይልሽ እኔ ልጅ እንዳታስቢ፣ ቆንጆ የሆነ ቡና እኔው ራሴ ነኝ ማፈላልሽ። እሺ ናውዲ ናስኪ። እሺ ና አንቺ ሳትይውሽ ልጅ ምን እንደማደርግልሽ አታውቂም። ግን ማዘር ወዳኛለች። እንዴ ቀላል ወዳሻለች። አታያትም እንዴ እንዴት ሲያረጋት እንደነበር? ወይኔ ግን በጣም ፈርቼ ነበር እኮ።
ይኸውልሽ ምንም ነገር እንዳፈሪ። አሁን ሁሉም ነገር እየተስተካከለ ነው። እሺ ተመስገን። ይኸውልሽ ስትመጣ የሆነ ጨዋታ እንጀምራለን። በደንብ ተግባቢያትሽ። እሱን ለኔ ተው። እንዴት እንደማሳመናት እኔ አውቃለሁ። እተማመንብሻለሁ። ጎበዝ። በቃ ምንም ነገር እንዳትፈልታሩ። ምን እየወቅ ነው ግን ናውድ? ምን አደረኩም? አብራህ የምትማር ልጅ ሰፈር ድረስ መታኛውን በዚህ ችግር እቤት መታንዶ ምንም ነገር ሳትቀምስ ውጪ ትላለህ? አይደለም እኮማ ምናልባት የራሷ ፕሮግራም ይኖራታል ብዬ ነው። ደግሞ አንቺም እንደዛ ማስጨነቅ አልነበረብሽ። በጣም ነው ያፈርኩበት። ይሄንን ግን እኔ ካንተ አልጠብቅም ነበር። ምን አደረኩ? ቆይ ይኸውልህ የኔ ልጅ እኔ ቤት እንግዳ ትንሽም ሆነ ትልቅ እንግዳ ነው። በቃ በስነ ስርዓት ማስተናገድ አለበት። አዎ ግን እኮማ ምን ምናምን የምትለኝ ነገር አልሰማም። ይኸውልህ አሁን እኔ ለልጅቷ ቡና ፍልቼ እመጣለሁኝ። እስከዛ ድረስ አጫውታት። ግን እኮማ አንቺ መች ችግር አይጠበቅብሽም። አለማለች አይደል? እሷ ታፈላለች። አንቺ ለምን አታጫውቻት? እሱ አይመለከትም። ቤታችሁ ግን በጣም ነው የሚያምረው አይደል? አክስቴ ቤት አያዝ ትችልበታለች። ደግሞ ናውድ ነው የምትመስለው አይደል? ይመሰሰላል። ምን ነው ናውድ አታወራም እንደ አንተ ነው ወይስ እኔ ስለመጣው ደብሮ ነው? አረ እንደዛ አይደለም። እንዴት እንደዚህ ታስቢያለሽ? እና ታዲያ እኔ ከመጣው ጀምሮ እኮ ምንም እያወራህ አይደለም። ምን መሰለሽ አሁን ቤት ውስጥ ሁሌ እሱ ዝምተኛ ነው። እኛን ራሱ በስነ ስርዓት አውርቶን አያውቅም። እሺ ሰፈራችን ምን ነገር ጣለሽ? በእናትሽ እንደ አጋጣሚ እኮ እዚህ ሰፈር ዘመድ አለን እና ዘመዴ ልጠይቅ መጥቼ ነው። የት? እዚህኛ ሰፈር? የትኛው ግቢ ነው ቤታችሁ? እዚህ ጋር እንኳን አይደለም፣ ትንሽ ወደ ውስጥ ነው። እንደ አጋጣሚ በራይድ ስለመጣው ሰፈሩን ብዙም አላውቀውም። አሁን ራሱ ራይዱ ጋር ስደውል ጫፍ ላይ ውጭ ስላለኝ ነው። እሺ እንዴት? እኔ እኮ ማፍላት እችላለሁ። ለምን አንቺ ትደክሚያለሽ? እኔ ራሴ ነኝ ማፍላት የምፈልገው። ችግር የለውም። እሺ እኔ እኮ አንቺ ከመደክም ተይ እባክሽ ልጅ እንኳን ይቺን ለመሰለች ቆንጆ ልጅ ቀርቶ ለሌላውም ተደክሟል። እሱስ ልክ ነው። ደግሞ ለወሬ ይመቻል። የምን ወሬ ትይ? እንዴ የልጄ ሚስት ለመጀመሪያ ጊዜ ቤት ስትመጣ እኔ ነኝ ቡና ያፈላሁለት እላለሁ። ማለት ትይ? አልገባኝም። የናውዴ ፍቅረኛ እኮ ናት። እንዴ ምን ነው አለም? አንቺ ግን ደነገጥሽ። እንደዚህ የሚያስደነግጥ ነገር አለ እንዴ? አይ አረ እንደዛ አይደለም። ያው ናውድ ቤት ድረስ ፍቅረኛውን ይዞ ይመጣል ብዬ ስላላሰብኩኝ። እንዴ ምን ችግር አለው ቤቱ ፍቅረኛውን ይዞ የሚመጣ ነው ወይስ አንቺ ሌላ ነገር አስበሻል? እንዴ አልገባኝም። ምንድነው የማስበው? ትይ እኮ እንዴት ታስቢያለሽ? እንዴት ነው ግን መልኳ ምናምን ስርዓቷ እንዴት ነው? ብዙም አላየኋትም፣ ግን ቆንጆ ናት። ከናውድ ጋር በጣም ያምራሉ አይደል? እኔም እኮ ስለ የነበረው እሱን ነው። አዎ ናውድ ጥሩ ሴት ነው። እንዴት ነው አንቺስ? እንዴት ነው ከገጠር ነው የምታገቢው ወይስ ከዚህ ነው ይዘሽ የምትገቢው? አልታጨልሽም ሀገርሽ? አይ አልታጨም። ያው ፈጣሪ ሲፈቅድ ሁሉ ነገር ነው። እኔ እንደወኩኝ ልሽ አንቺን በሰበብ አስባቡ አንዴ ሱቅ፣ አንዴ ወፍጮ ቤት፣ አንዴ ዛጋ ምናምን እልክሻለሁ። ግን አንቺ ያው ታንከራፈፍሽ። ምን ላድርግ? አልገባኝም። እንዴ ደግሞ ይሄ ምን ማብራሪያ ያስፈልገዋል? የሆነ የወፍጮ ቤት ሰራተኛ ወይም ደግሞ እዛ ሱቅ በር ላይ የሚላላከው አንዱን መረጥ አድርገሽ ጠንከር ብለሽ መያዝ ነው። ስላሰብሽልኝ በጣም አመሰግናለሁ። ሆ በያው ከዚህ በኋላ እንደዚህ አይነት ወሬ አልፈልግም። የኔ ቆንጆ እንዴት ደስ የምትይ ተጫዋች ልጅ ነሽ። አመሰግናለሁ ማዘርዬ። አይ የኔ ልጅ ይሄንን ማዘርዬን ተይ እሺ። አክብሮትሽ እንደሆነ ይገባኛል፣ ግን ይኸውልሽ ትዕግስት ብለሽ ጥሪኝ እሺ። ችግር የለውም። እሺ ያው እኔም ቀለል እንዲለኝ እኮ ነው። ግን እሺ እውነታዊ እንደዚህ ተጫውተን አናውቅም። በጣም ረጅም ጊዜ ሆኖናል። እድሜ ላንቺ። ያው ተዝናናል። ኧረ ተው ደግሞ ልምዶብኝ እየተመላለስኩ እንዳላሰለቻችሁ አድርጎት ነው የኔ ልጅ። አንቺ በተመላለሽና እኔን በሰለችን። አይገርምም? ያጋጣሚ ነገር። አዎ አጋጣሚማ በጣም ነው የሚገርመው። ደግሞ በአጋጣሚ ነው ብዙ ነገር የሚሆነው አይደል? አዎ እውነት ብለሻል። በቃ እኔ ልሂድ፣ እየመሸብኝ ስለሆነ
በዛ ላይ ደግሞ ስጠፋባቸው ቤተሰቦቼ ይጨነቃሉ። አንድ የምሰራው ስራ አለኝ፣ ወደ ውስጥ ልግባ። ናውል ሀዊ ይሸኛት። አዎ ናውልዬ፣ ታክሲ የምትይዝበት ድረስ አድርሳትና ተመለስ። እሺ ማዘርዬ በጣም ነው የማመሰግነው። በጣም ቆንጆ ቡና ነበር። ጊዜ ይስጥልኝ። ቤተንሽ ልሸኝሽ። ደህና ዋል። እሺ እኔ ልጅ እንደው የከርፋፋ ልጅ እንደው ምን ይሻለኛል እባክህ። ማሚዬ አንቺ ብቻ ልጅቷን እርጃት። እሷ እንዴት የራሷን ለማድረግ እንደምትሞክር በደንብ ታውቃለች። አንቺ ብቻ እሷን እርጃት። እንዴት? ይኸውልሽ ምን መሰለሽ፣ ሀዊ በጣም የሀብታም ልጅ ናት። በሀብትም ቢሆን ይመጣጠናሉ። እሱ እኮ ነው ችላ የሚላት። እንኳን ይሄንን ነገርከኝ እኔ ልጅ። እኔ የማደርገውን ነገር አውቃለሁ። ፈጣሪ እንደው በክብር ወደ ቤቴ የላከውን ይሄንን ድንቅ ስጦታ ከልጄ እጅ እንድትወጣ በፍጹም አላደርገውም። ጎሽ፣ እኔም የበኩሌን ነገር አደርጋለሁ። እሺ እሺ ልጅ። በቃ ማሚ፣ አንድ ምሰራ ስራ አለች። ወደ ውስጥ ልግባ? እሺ ግባ። የወፍጮ ቤት ተላላኪና ሰራተኛ በሷ ቤት እኔ ከፍ ዝቅ አድርጋ ሰድባኛለች። ማትረባ ፍቅር ቢይዘኝ አይደለም ተሸካሚ ሌላ ማገባለሁ። ግን ምን ያደርጋል፣ እንደ ድል ሆኖ የሷ ልጅ አፈቀርኩት ነው አውድን። ግን ቆይ አንተ ምንድነው ነው የምታስበው እንዴ? አጀሪት መታል እንዴ? ቁጭ በይ። ምን ስታወሪ ነበር እባክሽ? ምን በር ላይ ቆሜ ያወራሹን በሙሉ ሰምቻለሽ። ማለት በደንብ ሰምቼሻለሁ። የናውል ፍቅር እንዴት እያደረገች ነው እናትሽ? ይኸውልህ እኔን ስማኝ፣ በሌላ ነገር እንዳተረጉመው። እኔ ለማለት የፈለግኩ በቃ የተናገርሽ እኮ በጣም ግልጽ ነው። ምንም አይነት ማብራሪያ አልፈልግም ካንቺ። እሺ ይኸውልሽ፣ እኔ እንደ ወንድም የምመክርሽ ነገር ናውል አጠገብ ደርሳለሁ ብለሽ መቼም ቢሆን እንዳታስቢው፣ መቼም። እሺ በቃ እኔ አሁን ልሂድ፣ ጨርሻለሁ። እሺ እስከዛ ድረስ ግን በደንብ ለናውል ያለሽን ፍቅር አብላየው እባክህን። የሰማውን ነገር በሌላ እንዳትረዳብኝ። ይልቅ እኔም በደንብ አድርገሽ ስሚ። ከሚገባው በላይ በጣም አበሳጭተሽኛል። ከዚህ ቤት ራሱ ብትወጪ አንቺ የገባሽበት ገብቼ የራሴ እንደማደርግሽ በደንብ አውቂሽ። የምር ነው ዲ፣ በጣም ነው ደስ ያለኝ። ቆንጆ ጊዜ ነው ያሳለፍነው። በጣም ደስ ይላል። በዛ ላይ እናት በጣም ደስ የሚሉ ሰው ናቸው። ከሰው ጋር ቶሎ ነው የሚግባቡት። አመሰግናለሁ። እሺ በቃ ተመለስ። ነገ ትምህርት ቤት እንገናኛለን። እሺ እንገናኛለን። ቻው በቃ። ናኡድ፣ አንድ ነገር ላስቸግር ነበር። ምንድን ነው እሱ? እዚህ ጋር አንድ ጥያቄ ከብዶኝ ነበርና ይሄ እንድታስረዳኝ ነው። በማንኛውም ሰዓት ምንም አይነት ጥያቄ ሲኖርሽ እየመጣሽ ጠይቂኝ አላልኩሽም ነበር? ያው ማስቸገር ነው። እሺ ግን ቅድም የመጣችው ፍቅረኛ በጣም ታምራለች። ምን? ማን ነው ፍቅረኛ ሆነች ያለሽ? አይ ምንም እንዲሁ ገምቼ ነው። ተሳሳትኩኝ እንዴ? በጣም ነው የተሳሳትሽው። ፍቅረኛ አይደለችም። አንድ ኮሌጅ አብረን ነው የምንማረው። ክላስሜቴ ናት እና ደግሞ በአጋጣሚ ነው እዚህ የመጣችው። ነው እንዴ? አዎ። አለም። አቤት። የትኛው ጥያቄ ነው የከበደሽ? አይ ይሄ ነው የምለው እንኳን የለም፣ ግን በቃ አጠቃላይ እንድታስረዳኝ ነው። እሺ እንደፈለግሽ። እኔ ዋንተ እርግጠኛ ነበርኩ። በምን እንዴ? የቤተሰብን ክብር እንደማታስነካ ነው። እና ደግሞ ስነ ስርዓትን
ምናልባት ፍቅረኛ እንኳን ቢኖር እዚህ ዛት እንደማትመጣ በጣም እርግጠኛ ነበር። ኧረ ተይ ልቤን አታምቂው። ደግሞ በኋላ ያዙ ይለቀቁኝ እንዳለ ደም እንደ ጥናቱ። እሺ ከዛ እዚህ ጋር ምን ይላል መሰለሽ? ምንድን ነው ያደረግሽው? ኧረ ተይ አንቺ እንዴት ብትንቀኝ እንዴት ብትደፍሪኝ ነው? እንዴት ብትደፍሪኝ ነው እንደዚህ ያደረግሽው? አንቺ እንዴት የነገርኩሽን ነገር እውነት ነው ውሸት ነው ብለሽ ልታጣሪ እዛ ድረስ ትሄጃለሽ? እኔ እኮ የጠየኩትኝ አንቺ በጣም ታምራለች ቆንጆ ነሽ ስላልሽኝ እሱን ልነግረው ነው የሄድኩት። አንቺ በዚች በደደብ ጭንቅላትሽ እኔን ልታታልኝ ትሞክራለሽ? ወይኔ ኧረ ተይ እንደዛ አታስብብኝ። አንቺ ማለት እኮ እናቴ ነሽ። እንዴት እናቴን አታልላለሁ? አሁን ይኸውልሽ ይሄንን የአንቺን ነገር የምሰማበት ጊዜ አይደለም። እንዴት ምን ልታደርጊ ነው? ከዚህ ቤት ኮተትሽን ሰብስበሽ ውልቅ በይ። እትዬ እባክሽ እንደዚህ አታድርጊ። ምንም መሄጃ እንደሌለኝ ታውቂያለሽ። ያቺ ምስኪን እናቴም እኔ እንደምትጠብቅ ታውቂያለሽ አይደል? ማንም አውቀው ዘመድ ወገን የለኝም። እባክሽን እትዬ። እሱ የኔ ጉዳይ አይደለም። እትዬ እባክሽ እንደዚህ እንዳታደርጊ ይቅር በይኝ። ይኸውልሽ እኔ ማብቂያ የሌለው ይቅርታሽ ሰልችቶኛል። አሁን ያልኩሽን ብቻ አድርጊ። ኮተትሽን ሰብስበሽ ውጭልኝ። እትዬ ሁለተኛ እንደዚህ አይነት ነገር አይለምደኝም። በዛ ላይ ያቺ ምስኪን እናቴ ስለሷ ብለሽ ይቅር በይኝ እናቴ። ለዛች ለምስኪን እናትሽ ስል ይኸውልሽ ለዛሬ ተርፈሻል። ከአሁን በኋላ ግን እንደዚህ አይነት ነገር አደርጋለሁ ብትይ እማደርገውን ነገር እኔ ነኝ የማውቀው። እሺ እትዬ በጣም አመሰግናለሁ። ልቀቂኝ። ሂጂ አሁን ወደ ስራሽ ግቢ። እሺ አመሰግናለሁ። አስኮናኝ የኔ ልጅ ብቻ ፈልገና ረበሽኩ እንዴ? አይ ማዬ ዝም ብዬ ስልክ እየተጠቀምኩ ነበር። ምን ነው ማዬ ፈልገሽኝ ነው እንዴ? አንተ ዝም ብለህ ነው ስልክ የምትጎረጉረው ወይስ ሀዊን ሰላም ገባሽ ወይ ብለህ በቴክስት እያወራሃት ነው? አይ ማዬ ዝም ብዬ ፌስቡክ ምናምን እያየሁ ነበር። ይሁን ካልክ አልገባኝም ማዬ። ቆይ ምን ለማለት እየሞከርሽ? ምን አልኩ እኔ ልጅ? ምንም እኮ አላልኩም። ደግሞ ብልስ አይፈረድብኝም እኮ። ይሄ ሁኔታሽ ግን ማዬ ምንም እየገባኝ አይደለም። የኔ ልጅ ሀዊን ግን እስከዛሬ ድረስ እንዴት አስችሎ ዝም አልካት? ምን ማለት ነበረብኝ? ለኔ መመለስ ስላልፈለክ ነው ወይስ ዝም ብለህ እያላገጥክብኝ ነው? ምንም አላላገጥኩም ማዬ። ግን ደግሞ ቆይ ለምንድን ነው ከኔ ጋር እንደዚህ አይነት ወሬ እያወራን ያለን? እንዴ በደንብ ገብቷል። ደግሞ አሳምሮ ገብቷል። አዎ ማዬ፣ ግን ደግሞ በተቻለሽ መጠን ከዚህ በኋላ እንደዚህ አይነት ወሬ ባትወሪኝ ደስ ይለኛል። በጣም ጥሩ ነው። አንተ እንዳልክ እንግዲህ። እሺ ማዬ፣ አሁን ደክሞኛል፣ ትንሽ እረፍት ላድርግ። እንደፈለክ የኔ ልጅ፣ በቃ አረፍ በል። እሺ አዊ። ሃሎ ዮባ፣ እንዴት አመሸ? አለው። ምን ልታዘዝ? እኔ ምልህ ግን ቅድም የመጣው ጊዜ እኮ ወደዳት ያልከኝን የቤት ሰራተኛ አላየኋትም። እንዴ ደግሞ እሷ ምን ታደርግልሻለች? ምንም፣ ግን ማየት ፈልግ ነበር። ምን አባቷ ስትሰራ እንደዋለች አላውቅም። ለአንዴም ብቅም አላለችም። እቺ እርጉም ከኔ ትበልጣለች እንዴ? ኧረ አታስቂኝ ሀዊ። እንዴት ነው ከአንቺ የምትበልጠው? ማየት ፈልጋለሁ። ለምን እንደውም ነገ አትመጪም? አልገባኝም። ምን እሰራለሁ? እሱን ስትመጪ በነግርሽ አይሻልም? እሺ በጣም ጥሩ። እንደውም ነገ ስትመጪ ማንም ስለማይኖር በደንብ እናናግራታለን። በይ ደህና ደሪ። እስማ ምን አደረገሽ? እዩ በዚህ ሰዓት እኔ ክፍል ምን ትሰራለህ? እሱን ከምነግርሽ ባሳይሽ አይሻልም? ቀጥ ብለህ ከክፍል ይወጣልኝ። ባልወጣስ ምን አባሽ እንዳታመጪ ነው። ይኸውልህ እዩ ቀጥ ብለህ